ሰላም የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን ሰነበታችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። የቴክኖ ሞባይል ተጠቃሚዎች የሆናችሁ ሞባይላችሁን እየጋለ ወይም እየሞቀ የተቸገራችሁ ዛሬ ቁንጦ የሚባል መፍትሄ ይዤላችሁ መጥቻለሁ። እንድትከታተሉኝ ጋብዝኩኝ። ወደ ቪዲዮ። ስለዚህ አብዛኛው ጊዜ ኦቨርሂቲንግ የሚሆነው በሙቀታማ በሆነ ጊዜ ዳታ መብራት፣ ሞባይል ቻርጅ ያደረግን ጌም መጫወት፣ ፋይልም መጎርገር፣ ስክሪን መጠቀም ማለት ነው። በተለመደው ሴቲንግ እንገባለን። ሴቲንግ ከገባን በኋላ ሴም ኔትወርክ ሴቲንግ እንገባለን። አሁን እንደተነበለው በሁለት መንገድ ማግኘት ይችላል። አንደኛው ሲሙን በመንካት ሲሙን ስንነካው እዚህ ምን ይላል? አፕሊኬሽን ዳታ ይዞ ይላል። እዚህ ስንገባ እያንዳንዱ ዝርዝር አለ። እዚህ እየገባን እያንዳንዱ አፕሊኬሽን እየነካን ለምሳሌ እዚህ ገባለኝ ባክግራውንድ ዳታ የሚል ኦን ከነበረ ኦፍ እናደርጋለን ማለት ነው። ኦን ከነበረ ኦፍ እናደርጋለን። ስለዚህ እያንዳንዱ አፕሊኬሽን ኦፍ እናደርጋለን ማለት ነው። በሁለተኛ አማራጭ ደግሞ ወደ አፕሊኬሽን ማናጅመንት እንገባለን። አፕሊኬሽን ማናጅመንት አለ። እዚህ አፕሊኬሽን ማናጅመንት ከገባን አፕሊኬሽን ሊስት አለ። አፕሊኬሽን ሊስት ከገባን በኋላ እያንዳንዱ አሁንም እየነካን አፕሊኬሽኑ ምን ይላል? ሞባይል ዳታ ኤንድ ዋይፋይ ይላል። እዚህ ለምሳሌ ኦል ቱልስ ኦን ሆኗል፣ ባክግራውንድ ዳታ ኦን ሆኗል፣ ኦፍ እናደርጋለን ማለት ነው። እያንዳንዱ የፈተሽን ማለት ነው ኦፍ እናደርጋለን። አድርገነው የባክግራውንድ ዳታ ራን የሚሆነው ይቀንሳል ማለት ነው። ሁለተኛ አማራጭ ደግሞ በጣም ዳታ የሚበላ አፕሊኬሽን ፎርስ ስቶፕ እናደርጋለን። ሴቲንግ እንገባለንና ሴቲንግ ከገባን ሴም ኔትወርክ ሴቲንግ አለ። አሁን እዚህ እንገባለን። አፕሊኬሽን ሊስት ምን ያህል ዳታ ኮንሱም እንዳደረገልን ፎርስ ስቶፕ ማድረግ አለብን ማለት ነው። ፎርስ ስቶፕ እንዴት እናደርጋለን? አንደኛ በዚህ ባለበት እዚህ እንገባለንና ስለዚህ ፎርስ ስቶፕ ማድረግ አለብን ማለት ፎርስ ስቶፕ ለማድረግ ወደ አፕሊኬሽን ማናጅመንት እንገባለን። ቀጥታ ሴቲንግ ገብተን አፕሊኬሽን ማናጅመንት ከገባን አፕሊኬሽን ሊስት አለ። ስለዚህ አፕሊኬሽን እንነካለን። አፕሊኬሽን ከነካን በዚህ ነው ኦፕን አንኢንስታል እና ፎርስ ስቶፕ። ስለዚህ ፎርስ ስቶፕ እናደርጋለን ማለት ምን ይሆናል መሰላችሁ? ባክግራውንድ ራን የሚሆን ብዙ ኤስፒ መጨናነቅ የፈጠረበት ይቀንሳል ማለት ስቶፕ ሆኗል። በሁለተኛ አማራጭ ምን ማድረግ አለብን? የፈለግነው አፕሊኬሽን ፎርስ ስቶፕ ማድረግ የፈለግነው አፕሊኬሽን እንገባና ለምሳሌ ፕሌይ ስቶር አለ። እዚህ ፕላም ስቶር እዚህ ትንሽ ፕረስ አድርገዋለሁ። ከዛ አፕሊኬሽን ኢንፎርሜሽን የሚል ይገባልኝ። ከዛ ቀጥታ ፎርስ ስቶፕ የሚላል እዚህ ፎርስ ስቶፕ ብዬ እንዲቆም አድርገዋለሁ ማለት ነው። እዚህ ፎርስ ስቶፕ የምናደርገው አፕሊኬሽኖች አንድ ነገር መረዳት ያለብን ፎርስ ስቶፕ የምናደርገው አፕሊኬሽኖች በአብዛኛው ጊዜ የማንጠቀምባቸው አፕሊኬሽኖች ማለት ነው። አብዛኛው ጊዜ የማንጠቀማቸው አፕሊኬሽኖች በባክግራውንድ ራን የሚሆኑ እነዚህ ፎርስ ስቶፕ እያደረግን ራም ኤንድ ሲፒዩ ነፃ እናደርጋለን ማለት ነው። ስቴፕሎ ስናይ ደግሞ የራም መጠን መጨመር በምናባዊ መጨመር ማለት ነው። እንደምናውቀው በሞባይል ስንገዛ አብዛኛው በአሁን ጊዜ በቴክኖ ሳምሰንግ ምን ይላል? ራም ፕላስ ይላል። ለምሳሌ ፎር ራም ካለ ፎር ራም ፕላስ ፎር ኦር ፎር ራም ፕላስ 2 ይላል። ስለዚህ የኦቨርሂቲንግ ለመቀነስ ራም መጨመር፣ ራም ስለሚጨናነቅ ነው ሲፒዩ የሚወቀውና ራም መጨመር። ስለዚህ እዚህ ለመስተካከል አሁን ወደ ሴቲንግ እንገባለን። ሴቲንግ ከገባን በኋላ ወደ ታች ወረድ እንላለን። ከወረድን በኋላ ስፔሻል ፋንክሽን የሚል እንገባለን። ስፔሻል ፋንክሽን ከገባን በኋላ በዚህ ላይ ምን ይላል? ኤምኢ ፊዥን ኢንክሪዝ ራም ስፔስ ይላል። ስለዚህ እንነካለን እንገባለን። ቪርቹዋል ራም ለምሳሌ የኔ ታለ። ስለዚህ ምን አድርገዋለሁ? ፕሊዝ set the storage space to be converted. Modification will take effect after phone restart ይላልና ስለዚህ 4G አደርጋለሁ። ስለዚህ ይሄ ምን ይላል? modify and restart ይላል። ስለዚህ ምን እናደርጋለን? modify and restart። አሁን modify ስናደርገው ሞባይላችን
ሪስታርት ይሆናል ማለት ነው። ሪስታርት ከሆነ 2G የነበረ ወደ 4G ወይም 4G የነበረ ወደ 6G ይሆናል ማለት ነው። ወይም ደግሞ ይቀየራል ማለት ራማችን ያድጋል ማለት ነው። አሁን እንደምታዩት ባለፈው ምን ነበር 4+2GB ነበር። እዚህ ሞባይል ላይ ሪስታርት ከሆነ በኋላ አሁን ምን ሆኗል 4GB ሆኗል ማለት ነው። ወደ ሶስተኛው ስቴፕ እንገባለን። አብራችን